ለ40 ዓመት የፈጀው ጉዞ 40 ዓመት ያላለቀው ልብስ ታላቁ ነቢይ የእግዚአብሔር ሰው ታላቁን የእግዚአብሔር እቅድ ያስፈጸመ በቅርጫት ከመጣል እስከ ባህር ላይ ስልጣን የተሰጠው ታላቁ ነቢይ ሙሴ ከዮሴፍ ሞት በኋላ በግብጽ ምድር ጨካኝ ገዢ ተነሳ። ዮሴፍ ቤተሰብ መብዛትና መበራከት ስጋት ውስጥ ከተተው። ስለዚህ እስራኤላውያን ባሪያ በማድረግ በብርቱ ስራ እንዲጠመዱ አደረገ። በዚህም ከተሞችን ሰራ። በተጨማሪም በእርሻ ስራ ላይ ተሰማሩ። በተለይ ወንዶች ልጆች ካደጉ ወታደሮች ይሆኑና ይዋጉኛል ብሎም ፈራ። ስለዚህ ወንድ ልጆች ሲወለዱ እንዲገደሉ የሚል አዋጅም አወጀ። ሙሴ ከተወለደ በኋላ ለ3 ወር ያክል እናቱ ሸሸገችው። ከ3 ወር በኋላ ግን ቅርጫት ሰርታ በወንዝ ላይ አስቀመጠችው። የፈርዖን ልጅም አገኘችው። የሙሴ እህትም ሕፃኑን የሚያሳድገው ሞግዚት ልትፈልግ ሄደች። የፈርዖን ልጅም እንደራሷ ልጅ አድርጋ አሳደገችው። ካደገ በኋላም ግብጽን ለቆ ወደ ሚዲያም ሀገር መሄድ ነበረበት። አንድ ቀን በጎች እየጠበቀ ሳለ እንግዳ ራእይን ተመለከተ። በቁጥቋጦ ውስጥ እሳት ይነዳል፣ ቁጥቋጦ ግን አይቃጠልም። እግዚአብሔር ከሚነደው ቁጥቋጦ ውስጥ ወደ ግብጽ ምድር እንዲወርድና እስራኤላውያንን ከፈርዖን ጨካኝ አገዛዝ ነፃ እንዲያወጣቸውም ተናገረው። ሙሴ በጣም ፈራ። ሆኖም ግን ወደ ግብጽ ምድር ሄደ። ወንድሙም አሮንም አብሮት ነበር። ሙሴና አሮን ፈርዖንን ለማነጋገር ሄዱ። እግዚአብሔር እስራኤላውያን ከግብጽ ምድር እንዲወጡ እንደሚፈልግ ነገሩት። ፈርዖንም እግዚአብሔርን እንደማያውቀውና እስራኤላውያንንም እንደማይለቅ ነገራቸው። እግዚአብሔርም ለሙሴና ለአሮን ታምራትን የሚያደርጉበትን ኃይል ሰጣቸው። አሮን በትሩን መሬት ላይ ሲጥላት ወደ እባብ ተለወጠች። የግብጽ አስማተኞችም በትሮቻቸውን መሬት ላይ ጣሉ፣ እነሱም እባብ ሆኑ። ሆኖም የአሮን እባብ የአስማተኞችን እባብ ዋጠቻቸው። እግዚአብሔርም ኃይሉን አሳየ። ፈርዖን የእስራኤልን ሕዝብ ለመልቀቅ ፈቃደኛ ስላልነበር 10 መቅሰፍቶች በግብፃውያን ላይ ወረዱባቸው። መቅሰፍት ማለት እጅግ በጣም መጥፎ ነገር ሲሆን ብዙ ስቃይና ሞትን የሚያስከትል ነገር ነው። በመጨረሻም ከ10ኛው መቅሰፍት በኋላ ማለትም ፈርዖን የገዛ ልጁ ከሞተበት በኋላ እስራኤላውያንን ለመልቀቅ ተገደደ። ይህ የሙሴ ታሪክ በብሉይ ኪዳን በዘጸአት መጽሐፍ ከምዕራፍ 2 እስከ 12 ድረስ ባለው ክፍል ውስጥ ይገኛል። የዛሬው ታሪክ የታላቁ ነብይና የእግዚአብሔር ሰው የሊቀ ነቢያት ሙሴ ታሪክ ነው። አብራችሁን ቆዩ።
እግዚአብሔርም ሙሴን እንዲህ ብሎ ተናገረው። ተመልሰው በሚግዶልና በባህር መካከል በበአልዛፎንም ፊት ለፊት ባለው በፋሮት ፊት እንዲሰፍሩ ለእስራኤል ልጆች ተናገረ። ከእርሱም አጠገብ በባህር ዳር ትሰፍራላችሁ። ፈርዖንም ስለ እስራኤል ልጆች በምድር ይቅበዘበዛሉ፣ ምድረ በዳም ዘጋቻቸው ይላል። እኔም የፈርዖንን ልብ አጸናለሁ፣ እርሱም ያባራቸዋል። በፈርዖንና በሰራዊቱ ሁሉ ላይ ክብር አገኛለሁ። ግብፃውያንም እኔ እግዚአብሔር እንደሆንኩ ያውቃሉ። እነርሱም እንዲህ አደረጉ። ሕዝቡም እንደ ኮበለሉ ለግብፅ ንጉሥ ነገሩትም። የፈርዖንና የባሪያዎቹም ልብ በሕዝቡ ላይ ተለወጠና እንዳይገዛልን እስራኤልን የለቀቅነው ምን አድርገናልም አሉ። ሰረገላውንም አሰናዳ፣ ሕዝቡንም ከእርሱ ጋር ወሰደ። 600 የተመረጡ ሰረገላዎችንም የግብፅን ፈረሶች ሁሉ በእያንዳንዱም ሰረገላ ሁሉ ላይ ሦስተኛዎቹን ወሰደም። እግዚአብሔርም የግብፅ ንጉሥ የፈርዖንን ልብ አጸና፣ እርሱም የእስራኤል ልጆችን አሳደደ። የእስራኤል ልጆች ከፍ ባለች እጅ ወጡ። ግብፃውያንም የፈርዖን ፈረሶች፣ ሰረገሎችም፣ ፈረሰኛዎቹም ሰራዊቱም ሁሉ አሳደዷቸው። በባህሩም ዳር በአልዛፎን ፊት ለፊት ባለው በፊሃሮት አጠገብ ሰፍረው አገኟቸው። ፈርዖንም በቀረበ ጊዜ የእስራኤል ልጆች ዓይናቸውን አነሱ፣ እነሆም ግብፃውያን በኋላቸው ገስግሰው ነበረ። የእስራኤል ልጆች እጅግ ፈሩም፣ ወደ እግዚአብሔርም ጮኹ። ሙሴም በግብፅ መቃብር ስላልኖረ በምድረ በዳ እንሞት ዘንድ አወጣህን፣ ከግብፅ ታወጣን ዘንድ ይህ ያደረግንብህ ምንድን ነው አሉትም። በምድረ በዳ ከምንሞት ብንገዛላቸው ይሻለን አልነበረም አሉ። ተወን ለግብፃውያን እንገዛ ብለን በግብፅ ሳለን ያልንህ ቃል ይህ አይደለምን አሉትም። ሙሴም ለሕዝቡ አትፍሩ፣ ዛሬ የምታዩዋቸውን ግብፃውያን ለዘላለም አታዩዋቸውምና ቁሙ፣ ዛሬ ለእናንተ የሚያደርጋትን የእግዚአብሔርን ማዳን እዩ። እግዚአብሔር ስለ እናንተ ይዋጋል፣ እናንተም ዝም ትላላችሁ አላቸው። እግዚአብሔርም ሙሴን አለው፣ ለምን ትጮህብኛለህ? እንዲጓዙ ለእስራኤል ልጆች ንገር። አንተም በትርህን አንሳ፣ እጅህንም በባህሩ ላይ ዘርጋ፣ ክፈለውም። የእስራኤል ልጆች በባህሩ ውስጥ በየብስ ያልፋሉ። እነሆም እኔ የግብፃውያንን ልብ አጸናለሁ፣ በኋላቸውም ይገባሉ። በፈርዖንና በሰራዊቱም ሁሉ በሰረገላዎቹም በፈረሰኞቹም ላይ ክብር አገኛለሁ። ግብፃውያንም በፈርዖንና በሰረገላዎቹ በፈረሰኛዎቹም ላይ ክብር ባገኙ ጊዜ እኔ እግዚአብሔር እንደሆንኩ ያውቃሉ። በእስራኤል ሰራዊት ፊት ይሄድ የነበረው የእግዚአብሔር መልአክ ፈቀቅ ብሎ በኋላቸው ሄደ። የደመናውም አምድ ከፊታቸው ፈቀቅ ብሎ በኋላቸው ቆመ። በግብፃውያን ሰፈርና በእስራኤል ሰፈር መካከልም ገባ። በዚያም ደመናና ጨለማ ነበረ። በዚያ በኩል ግን ሌሊቱን አበራ። ሌሊቱንም ሁሉ እርስ በርሳቸው አልተቃረቡም። ሙሴ በባህሩ ላይ እጁን ዘረጋ። እግዚአብሔርም ሌሊቱን ሁሉ ጽኑ የምስራቅ ነፋስ አምጥቶ ባህሩን አስወገደው፣ ባህሩንም አደረቀው፣ ውሃውም ተከፈለ። የእስራኤል ልጆችም በባህሩ መካከል በየብስ ገቡ። ውሃውም በቀኛቸው በግራቸው እንደ ግድግዳ ሆነላቸው። ሙሴ ከእግዚአብሔር ጋር 570 ጊዜ ተነጋግሯል። 40 ቀንና 40 ሌሊትም ጾሟል። የቃል ኪዳኑን ጽላትም ከእግዚአብሔር ዘንድ ተቀብሏል። ሙሴ መቼ እንደኖረ በእርግጠኝነት አይታወቅም። አንዳንድ ተመራማሪዎች የኖረበትን ዘመን ከክርስቶስ ልደት በፊት በ13ኛው ክፍለ ዘመን መዝጊያ ቢያደርጉትም ሌሎች ከዛ በፊት እንደሆነ ያምናሉ። ኦሪት ዘፍጥረት፣ ኦሪት ዘጸአት፣ ኦሪት ዘሌዋውያን፣ ኦሪት ዘኍልቍና ኦሪት ዘዳግምን ሙሴ ጽፏቸዋል። ሙሴ እግዚአብሔር ያዘዘውን ካደረገ በኋላ በተራራው ላይ በስውር አረፈ። መላእክትም በስውር ቀበሩት።
ሙሴ 120 ዓመት ኖረ። የእስራኤል ልጆችም እንዳያመልኩት እግዚአብሔር የሙሴን ሥጋ ሰወረ። ሰይጣንንም የሙሴን ሥጋ ለእስራኤላውያን ሊገልጽላቸው በወደደ ጊዜ ሊቀ መላኩ ቅዱስ ሚካኤል ገሰጸው። ሐዋርያው ይሁዳ በጻፈው መጽሐፍ ላይ እንደመሰከረልን የመላእክት አለቃ ቅዱስ ሚካኤል ሰይጣንን ገስጾታል። ከዚህም ሥራው ከልክሎታል። የእስራኤልም ልጆች ለሙሴ 40 ቀን አልቅሰውለታል። ጌታችን ኢየሱስ ክርስቶስ ስለ ሙሴ ሲናገር ከእስራኤል ልጆች እንደ ሙሴ ደግ፣ የዋህ፣ ቅን ነቢይ እንደማይነሳም መስክሮለታል። የሙሴ ታሪክ በጣም ረጅም ቢሆንም ዋና ዋናውን ለመዳሰስ ሞክረናል። የኢየሱስ ክርስቶስ ጸጋና ፍቅር በሁላችን ላይ ይደር። ስብሐት ለእግዚአብሔር።